መካን ናት ብለው የገፏትን ሚስቱን ያልተወው የባሏ አስደናቂ የቃል ኪዳን ታሪክ። ዛሬ የዳዊትና የማርታ 10ኛ የጋብቻ በዓል ነው። 10 ዓመት። ለአንዳንዶች 10 ዓመት ማለት የልጆች ሩጫ፣ የትምህርት ቤት ክፍያ፣ የልጆች ልደት ኬክ እና የቤተሰብ ጫጫታ ማለት ነው። ለዳዊትና ለማርታ ግን 10 ዓመት ማለት ዝምታ ነበረ። ቤታቸው ትልቅ ነው። ሳሎኑ በውድ ዕቃዎች አሸብርቋል። ግን ቤቱ ቀዝቃዛ ነው። ግድግዳዎቹ ላይ የተሰቀሉት ፎቶዎች የሰርግ ፎቶዎች ብቻ ናቸው። ምንም የህፃን ፎቶ የለም። ወለሉ ላይ የተበተነ አሻንጉሊት የለም። ማርታ በመስኮት ወደ ውጭ ትመለከታለች። የጎረቤት ልጆች በዝናብ ሲጫወቱም ታያለች። አንዲት እናት ልጇን በቃ ግባ ጉንፋን ይይዛል ብላ ስትቆጣ ትሰማለች። ያኔ የማርታ ልብ እንደ ብርጭቆ ይሰበራል። ጌታ ሆይ እኔ ግን ምን በደልኩ? ለምን ረሳኸኝ? ሰዎች እኮ ሴት አይደለችም የደረቀች እንጨት ናት ይሉኛል። ባሌን እወደዋለሁ፣ እሱም ይወደኛል። ግን ፍቅራችን ፍሬ አጣ። እስከ መቼ ነው አንገቴን ደፍቼ የምኖረው? እስከ መቼ ነው ልጅ የላችሁም እንዴ የሚለውን ጥያቄ የምፈራው? ይህ የማርታ የየቀኑ ጸሎት ነው። እሷ ጥሩ ክርስቲያን ናት። ሰው ትወዳለች፣ ትጾማለች፣ ትጸልያለች። ነገር ግን ማህፀኗ እንደተዘጋ ቀረ። በሕክምናው ዓለም ምክንያቱ አይታወቅም ተባለች። ይህ ደግሞ ተስፋን የበለጠ አጨለመው። ነገሩ ይበልጥ የከፋው ቅዳሜ ዕለት ነበር። የዳዊት ታናሽ ወንድም ሰርግ ነበር። ቤተሰቡ በሙሉ ተሰብስቧል። ዳዊትና ማርታ አብረው ገቡ። ሁሉም ሰው ሲያያቸው ዝም አለ። አይኖች ሁሉ ወደ ማርታ ሆድ ያነጣጥራሉ። ምሳ እየተበላ የዳዊት እናት እማሆይ ጽጌ ማርታን ጠሯት። ማርታ እስኪ ያንን ሕፃን አቀብይኝ፣ የልጅ ልጅ እኮ መድኃኒት ነው። ማርታ ሕፃኑን አቀበለቻቸው። እማሆይ ሕፃኑን እየሳሙ ሆን ብለው ለሁሉም እንዲሰማ ድምፃቸውን ከፍ አደረጉ። አየኔ እናት፣ ደግሞ እኮ የልጅ ሽታ እንዴት ደስ ይላል። እርጅናዬን የሚያስረሳኝ እኮ ይህ ሽታ ነው እንጂማ አንዳንዶች ዛሬ ይወልዳሉ ብለን ብንጠብቅ ድንጋይ ሆነው ቀሩ። ዘሬ ሊጠፋ ነው። አዳራሽ ውስጥ የነበሩ ዘመዶች በሹክሹክታ ማውራት ጀመሩ። አዎ 10 ዓመት እኮ ሆነ፣ ሊፈታት ይገባል የሚል ድምጾች ተሰሙ። ማርታ ቆማ ቀረች። እንባዋ ጉንጮቿ አቃጠላት። በዚያ ሁሉ ሰው ፊት እንደ ወንጀለኛ ተሰማት። ዳዊት ይህን ሲሰማ ተወርውሮ ወጣ። ማማ፣ ይህ ምን አይነት ንግግር ነው? እዚህ የተሰበሰብነው ለሰርግ ነው ወይስ ሚስቴን ለማዋረድ? እውነቱን ለመናገር ማዋረድ ነው እንዴ? አንተ እያረጀህ ነው። ነገ ስትሞት ስምህን የሚያስጠራ ልጅ አትፈልግም? እቺ ሴትዮ መካን ናት። ብትወልድልህ ኖሮ ራሷ ትለቅህ ነበር። ሚስቴ መሃን አይደለችም፣ ጊዜው ስላልደረሰ ነው። ቢደርስም ግን እኔ ያገባኋት እንድትወልድልኝ ብቻ ሳይሆን አብራኝ እንድትኖር ነው። እግዚአብሔር የሰጠኝን እግዚአብሔር እስኪለየን ድረስ አልተዋትም አለ። ዳዊት የማርታን እጅ ይዞ ከአዳራሹ አስወጣት። ግን የተወረወረው ቃል ማርታን ወግቷት ነበር። ያ ቁስል በቀላሉ የሚድን አልነበረም። ወደ ቤት ሲመለሱ ማርታ አንዲት ቃል አልተነፈሰችም። ወደ መኝታ ቤት ገባችና የልብስ ሻንጧን አወጣች። ልብሶቿን ትወረውራለች፣ ታለቅሳለች። ዳዊት ሲገባ ደነገጠ። ማርታ በእናትሽ ታዩ፣ የእናቴን ንግግር አትስሚ፣ እርጅና ነው እኮ። አይደለም ዳዊት አይደለም፣ እናትህ ትክክል ናት። እኔ ለዚህ ቤት እርግማን ነኝ። አንተም ማሰቃየት የለብኝም። እኔ ሴት አይደለሁም፣ የደረኩ ዛፍ ነኝ። እባክህ ፍታኝ፣ እባክህ ሌላ ቆንጆ ልጅ አግብተህ ውለድ። ልጆችህ አባባ ሲሉ ማየት ፈልጋለሁ፣ ምንም እንኳን እናታቸው እኔ ባልሆንም። ማርታ ወለሉ ላይ ተደፍታ ስታለቅስ ዳዊት አጠገቧ ተቀመጠ። እጆቿን ያዘ፣ አይኖቿን አበሰ። ማርታ እስኪ አይኔን እይ። እኔ አንቺን ያገባሁሽ ማኅፀንሽን አይቼ አይደለም፣ ልብሽን አይቼ ነው። መጽሐፍ ቅዱስን ረሳሽው? ኤልካና ለሃና ምን አላት? ከ10 ልጆች እኔ አልበልጥብሽምን አላት። እኔ ለአንቺ ከ10 ልጆች አልበልጥም ወይስ የምትወጂኝ ልጅ ስለማገኝብሽ ብቻ ነው? እወድሃለሁ፣ ግን የለም። እግዚአብሔር ለአብርሃም በ90 ዓመቱ ልጅ ከሰጠ ለእኛ አይከብደውም። ካልሰጠንም ያንቺ ፍቅር ለእኔ ይበቃኛል። ዛሬ አንድ ቃል እንገባለን፣ ሰዎችን አንሰማም፣ ፊታችንን ወደ ፈጣሪ ብቻ እናዞራለን። በዚያ ምሽት አንድ ውሳኔ ወሰኑ። የሰው በር ተዘግቶባቸዋል። ስለዚህ የሰማይ በር ማንኳኳት አለባቸው። ወደ ሩቅ ገዳም ወደ ግሸን ደብረ ከርቤ በእግራቸው ሊሄዱ ተሳሉ። መንገዱ ከባድ ነበር። ተራራው፣ ብርዱ፣ ድካሙ።
ማርታ በየመንገዱ ትደክማለች። ዳዊት ግን እንደ አባት ያቅፋታል፣ እንደ ወንድም ይደግፋታል። ገዳሙ ሲደርሱ ልባቸው በሰላም ተሞላ። የማርታ እግር አብጧል፣ ግን ነፍሷ ጠንክራለች። ቤተ ክርስቲያኑ በር ላይ ቆመው አቧራ በለበሰ ልብሳቸው ተንበረከኩ። እመቤቴ፣ የዓለም ሁሉ እናት፣ አንቺ እኮ የልጅ ስጦታ ምን እንደሆነ ታውቂዋለሽ። ስደቱን ታውቂዋለሽ፣ መገፋቱን ታውቂዋለሽ። እኔ አገልጋይሽን ተመልከች። ሰው ናቀኝ፣ ሰው ገፋኝ፣ ባሌ ግን አቀፈኝ። እባክሽ ስለዚህ ደግ ሰው ብለሽ ክፈችልኝ። እንደ ሐና እሳላለሁ። ወንድ ልጅ ብትሰጭኝ ስሙን ሳሙኤል ብዬ መልሼ ለቤትሽ አገልጋይ እሰጣለሁ። ዳዊት ከጎኗ ቆሞ ያለቅሳል። እሱ የሚለምነው ልጅ አይደለም፣ እሱ የሚለምነው የሚስቱን ደስታ ነው። ጌታ ሆይ እቺን ሴት አታሳፍራት ይላል። ከገዳም ከተመለሱ በኋላ ወዲያው ተአምር አልተፈጠረም። 1 ወር አለፈ፣ ምንም የለም። 2 ወር፣ ምንም የለም። ከጎረቤት ፌዝ ቀጠለ፣ የቤተሰብ ግፊት ቀጠለ። ሰይጣን ማርታን ይፈትናት ነበር። አየሽ እግዚአብሔርም አልሰማሽም የሚል ድምፅ በውስጧ ይመላለሳል። ግን ዳዊት ጠንካራ ነበር። ማታ ማታ መጽሐፍ ቅዱስ እያነበበ ያጽናናት ነበር። ትዕግስት ምሬት ቢኖራትም ፍሬዋ ግን ጣፋጭ ነው ይላታል። በ4ኛው ወር ግን አንድ እንግዳ ነገር ተፈጠረ። ማርታ ጠዋት ቡና ልታፈላ ስትነሳ የቡናው ሽታ አስጠላት፣ ማዞር ጀመራት። ማርታ ምን ሆንሽ? ሆስፒታል እንሂድ? አይ ጨጓራ ይሆናል፣ ብዙ ጾም ስለ ጾምኩ ነው። ሆስፒታል ሄዱ። ዶክተሩ መረመራት፣ ደም ወሰዱ። ውጤቱን ለመቀበል ሲጠብቁ ያ ያሳለፉት 10 ዓመት እንደ 100 ዓመት ረዘመባቸው። ዶክተር ወይዘሮ ማርታ፣ አቶ ዳዊት ግቡ። ልባቸው ይመታል። ምን አስከፊ በሽታ ተገኘባት ይሆን ብለው ፈሩ። ዶክተሩም በፈገግታ እንኳን ደስ አላችሁ፣ ውጤቱ ፖዘቲቭ ነው። ማርታ የ3 ወር ነፍሰ ጡር ናት። ክፍሉ ለሰከንዶች ጸጥ አለ። ዳዊት ምን አለ? ማርታ ጆሮዋን ማመን አቃታት። ሁለቱም ተያዩ። ከዚያ በሆስፒታሉ ክፍል ውስጥ ጩኸታቸውን ለቀቁት። ያ የደስታ ጩኸት ነበረ። ማርታ የዶክተሩን እግር ስር ወደቀች። ዳዊት ሚስቱን አቅፎ እንደ ሕፃን ልጅ አነባች። የእርግዝናው ጊዜ አልፎ የመውለጃ ቀን ደረሰ። ማርታ ምጥ ላይ ሆነች። ህመሙ ከባድ ነበር። ዳዊት በኮሪደሩ ላይ ያለቀሰ ይጸልያል። ጌታ ሆይ ጀምራ አታቋርጥ፣ ሁለቱንም አትርፍልኝ ይላል። ከሰዓታት በኋላ አንድ ቀጭን የሕፃን ድምፅ ተሰማ። እንግዳ እንግዳ፣ የሕፃን የለቅሶ ድምፅ። ማርታ ወንድ ልጅ ተገላገለች። ፊቱ እንደ ፀሐይ የሚያበራ ጤናማ ልጅ። በክርስትናው ዕለት ቤተሰቡ በሰው ተሞላ። ድሮ ይሳለቁ የነበሩት አሁን እንኳን ደስ አላችሁ እያሉ ገቡ። ከሁሉ በላይ ግን እማሆይ ጽጌ እማሆይ ወደ መኝታ ቤት ገቡ። ማርታ ሕፃኑን አቅፋለች። እማሆይ ቀስ ብለው ቀረቡ። ኩራታቸው ተሰብሯል። ዓይናቸው በእንባ ተሞልቷል። በጉልበታቸው ተንበርክከው የማርታ እግር ሳሙ። እማሆይ ጽጌ በለቅሶ ልጄ ማርታ፣ እኔን ክፏን ይቅርበኝ። እኔ የሰው ፊት አየው፣ እግዚአብሔር ግን ልብሽን አየ። አንቺ ከወለድኩት ልጄ በላይ ሆንሽ፣ እግዚአብሔር ይቅር ይበለኝ። ማርታም እማሆይን እያነሳች እማማ አይበሉ፣ እግዚአብሔር ሁሉን ለበጎ ነው ያደረገው። የእርሶ መግፋት እኮ ነው ወደ እግዚአብሔር እንድጠጋ ያደረገን። ይሄው የልጅ ልጆ ስሙ ሳሙኤል ነው። ዳዊት ይህንን ሲያይ እጆቹን ዘርግቶ ፈጣሪውን አመሰገነ። ቤቱ ያ ባዶ የነበረው ቤት አሁን በፍቅር በይቅርታና በሕይወት ተሞላ። ወዳጆች ሆይ የዳዊትና የማርታ ታሪክ የእያንዳንዳችን ታሪክ ነው። ምናልባት ዛሬ እናንተም አንድ የተዘጋ በር ፊት ለፊት ቆማችሁ ይሆናል። ምናልባት መሃን ናችሁ ተብላችሁ ይሆናል። ምናልባት በበሽታ በድህነት ወይም በብቸኝነት ውስጥ ሆናችሁ ይሆናል። ምናልባት ሰዎች አንተ አትረባም፣ አንቺ አትረቢም ብለዋችሁ ይሆናል። ግን አንድ ነገር ልንገራችሁ፣ የሰው መጨረሻ የእግዚአብሔር መጀመሪያ ነው። ሰዎች አበቃ ሲሉ እግዚአብሔር አዲስ ምዕራፍ ይላል። ዳዊት ሚስቱን ቢፈታት ኖሮ ይህንን ክብር አያይም ነበር። ትዕግስት መራራ ናት፣ ግን ፍሬዋ ከማር ይጣፍጣል። በትዳር ውስጥ ያላችሁ ችግር ሲመጣ አትሽሹ፣ ተጋፈጡ፣ ተደጋገፉ። ሚስት ማለት ለመውለድ ብቻ የተፈጠረች አይደለችም። ባል ማለት ገንዘብ ለማምጣት ብቻ የተፈጠረ አይደለም። ትዳር ጓደኝነት ነው። በእግዚአብሔር የሚታመኑት እንደማይታወክ እንደ ጽዮን ተራራ ናቸው። ይህ ታሪክ ልባችሁን ከነካው ተስፋ ለቆረጡ ወንድሞች እና እህቶች እንዲደርስ ሼር አድርጉት። አስተያየታችሁን ጻፉልኝ። እግዚአብሔር ኢትዮጵያን ይባርክ፣ ፍቅራችሁን ያብዛው። አሜን።